ሆኖ ሶሻል ሚዲያችሁ ላይ ይዘዋወሩ ያሉትን እነዚህን ቆንጅዬ የሚያማምሩ የሚያወሩ ህፃናት እንዴት መስራት እንደሚችሉ ላሳያችሁ። መጀመሪያ ወደ ChatGPT ትሄዱና ቪዲዮ መስራት የምትፈልጉትን ወይም ወደ ህፃን መቀየር የምትፈልጉትን ቪዲዮ ስክሪንሾት አድርጋችሁ መታችሁ እሱን የሚመስል ህፃን ልጅ ክሬት አድርግልኝ ብላችሁ በዚህ መልኩ ጽፋችሁ ተጠይቆታላችሁ። ከዛ በኋላ ፎቶውን ቅድም ካነሳችሁት ላይ አፕሎድ ታደርጉታላችሁ ማለት ነው። ከዛ በኋላ እሱን የሚመስል ህፃን ልጅ ጀነሬት እንዲያደርግላችሁ ትጠይቃላችሁ። አሁን እኔ ባደረኩት መሰረት እቺን የህፃን ልጅ ምስል ሰጥቶናል ማለት ነው። አሁን ግን ዋነኛው የምትጠቀሙት ዌብሳይት ሄድራ ይባላል። hedra.ai AI ነው እንግዲህ ወደ ህፃናት የሚቀየርላችሁ። እዚህ ጋር መታችሁ አክሰፕት ኦል ትሉታላችሁ። ከዛ በኋላ ጌት ስታርትድ ማለት ነው አካውንት ክሬት እንድታደርጉ ይጠይቃችኋል። እሱን ክሬት አድርጋችሁ ከጨረሳችሁ በኋላ መጀመሪያ የምትፈልጉትን ኦዲዮ እዚህ ጋር ታስገባላችሁ ኤክስትራክት አድርጋችሁ። ከዛ በኋላ ደግሞ የምትፈልጓትን ቅድም ያወረድናትን ኢሜጅ እዚች ጋር ካራክተር የሚለው ላይ አፕሎድ ኢሜጅ ብላችሁ ከጋለሪያችሁ ላይ አውጥታችሁ መጫን ነው። ከዛ በኋላ ከስር የምትጽፉት ድምጼንና ይሄንን ፎቶ ማች አድርግልኝ ብላችሁ ነው። ከዛ በኋላ ጀነሬት እንዲያደርግላችሁ ጠይቃላችሁ። ቆንጆ የሆነ ቪዲዮ ያመጣላችኋል ማለት ነው። ቲክቶክ ለመጀመር ሳስብ እንደ ካሜራ የምፈራው ነገር አልነበረም። በጣም እስኪያቃዠኝ ድረስ ካሜራ ፊት መቆም እፈራ ነበረ። በጣም የፈራውበት ምክንያት ደግሞ መንገድ ላይ ስወጣ ሁሉም ሰው የሚያቀኝ፣ ሁሉም ሰው እኔን ብቻ የሚያየኝ ይመስለኝ ነበረ።